ኦኬ እሰማለሁ አይደለ? ድምጼ እሰማለሁ። ይሄ ነው አይደለ ያልከኝ? እሺ። ይሄኛው አይደለም፣ ይሄኛው ኋለኛው ነው። በገንዘብና በሙስና የተሸጠው ነው። ኦኬ በሶስት መደብ ከፍዬ ክሪቲሳይዝ አድርጋለሁ። በመጀመሪያው 300 ዓመታት ላይ በምናይበት ሰዓት የመጀመሪያውን መደብ ጀምሬያለሁ። በመጀመሪያዎቹ በ300 ዓመታት የነበረውን የነጩ መንበር አካሄድን ስንመለከት ጀሮም እና የ10ኛው ክፍለ ዘመን የአሌክሳንድሪያ ጳጳስና የታሪክ ጸሐፊ የነበረው ዩቲከስ ኦፍ አሌክሳንድሪያ በጽሁፋቸው ያጋለጡት ነገር አለ። በደንብ ስሙኝ። በመጀመሪያዎቹ በ300 ዓመታት ጀሮም እና የ10ኛው ክፍል የአሌክሳንድሪያ ጳጳስና ታሪክ ጸሐፊ የነበረው ዩቲኬስ ኦፍ አሌክሳንድሪያ በጽሁፋቸው ያጋለጡት ነገር አለ። ምንድን ነው? እንደ ሌሎቹ በደንብ ስሙኝ፣ እንደ ሌሎቹ እንደ ሮም እንደ አንጾኪያ ነጩ መንበር ጳጳስን ጳጳስ ሳይሆን ሲሾም የነበረው ጳጳስን ቀሳውስት ነበረ ሲሾሙት የነበረው። ሮም እንደዛ አላደረገችው። አንጾኪያ እንደዛ አላደረገችው። በወቅቱ የነበሩት ጳጳስን ጳጳስ ነበር የሚሾመው። በሮም ጳጳስ ነው የሚሾመው። በአንጾኪያ እንግዲህ ኢግናሽስ እንዴት ዲስኒክት አድርጎ እንዳስቀመጠው ቅድም አይተናል። ጳጳስን ጳጳስ ነው የሚሾመው። ነገር ግን ነጩ መንበር በ300 ዓመታቱ ውስጥ እንደ ሮም አይደለም የሄደችው። መመሪያዎቹን አልተከተለችም። እንደ አንጾኪያ አይደለም የሄደችው። መመሪያዎቹን አልተከተለችም። ጳጳስን ሲሾም የነበሩት ቀሳውስት ነበሩ። ጀሮም ሌተር 146 ኤቫንጀሊስት ደብዳቤው ላይ ምን ብሏል? በአሌክሳንድሪያ የጀሮምን እንትን ብታደርገው አሁን ደግሞ ቆንጆ ነው። በአሌክሳንድሪያ እንኳን ይላል ከወንጌላዊ ማርቆስ ዘመን ጀምሮ እስከ ሄራክለስ እና ዲዮናሲዎስ ጵጵስና ድረስ ሽማግሌዎች ፕሪስፋይተስ ሁል ጊዜ ከራሳቸው መካከል አንዱን መርጠው ይሾሙትና በከፍተኛ ማዕረግ ላይ በማስቀመጥ ጳጳስ ብለው ይጠሩት ነበረ። እነዚህ ቀሳውስት ነበረ ምን የሚያደርጉት የነበረው? ጳጳስን በላያቸው ላይ የሚሾሙት የነበረው። እንግዲህ ቀሳውስት ከጳጳስ ያነሰ ስልጣን ነው ያለው፣ ግን ቀሳውስቶቹ ነበሩ ጳጳስን የሚሾሙት። ኦኬ የ10ኛው ክፍለ ዘመን የአሌክሳንድሪያው ጳጳስና ታሪክ ጸሐፊ የነበረው ናዝም አልጆሃር ወይም ደግሞ በላቲኑ አናል በተባለው የታሪክ መጽሐፉ ላይ ምን ብሏል? ልክ ከማርቆስ ጀምሮ ይሄ ነገር እንደነበረ ይናገርና 12ቱ ቀሳውስት ይላል 12ቱ ቀሳውስት እጃቸውን ጭነው ይሾሙ ነበረ ጳጳስን ይላል። 12 ቀሳውስት ማርቆስ እንዳለን እንደነገርን ብሎ ያስቀምጥና ማርቆስ 12 ቀሳውስት ሾሟል። ከነዛ 12ቱ ቀሳውስት 11ዱ እጃቸውን በአንዱ ላይ ይጭኑና ጳጳስ አድርገው ይሾሙ ነበር ብሎ ናዝም አልጆዋር ወይም ደግሞ በላቲኑ አናል በተባለው መጽሐፉ ላይ አስፍሮታል ማለት ነው። ኦኬ ይህ አካሄዳቸው እንግዲህ አስቀድሞም ሰንሰለቱ ጤናማ እንዳልነበረ ነው የሚያሳየው። ከሐዋርያዊ ትፍቶች ወይም ደግሞ ከራሳቸው ካታኪዝም ጋር ይጋጭ ነበረ በመጀመሪያዎቹ በ300 ዓመታት ማለት ነው። ሂፖላተስ በ215 ኤዲ ላይ ቅድም እንዳነበብኩት በአፖስቶሊክ ትራዲሽን ፓርት 1 ቻፕተር 2 ላይ ምን ብሏል? ኤጲስቆጶስ ሲሾም በአካባቢው ያሉ ጳጳሳት ሁሉ ይገኙ፣ እነሱም እጃቸውን በእሱ ላይ ይጨኑ። ማን ነው ጳጳስን የሚሾመው አለ ሂፖላተስ ሲናገር፣ ጳጳስን የሚሾመው ጳጳሳቶች ናቸው አለ። አፖስቶሊክ ካነን ቅድም ያየ ነው። ካነን 1 በ300 ኤዲ ላይ የነበረው ምን ይላል? ኤጲስቆጶስ በ2 ወይም በ3 ኤጲስቆጶሳት መሾም አለበት ይላል። የኒቅያ ጉባኤ 325 ካነን 4 ኤጲስቆጶስ በአውራጃው ባሉ ጳጳሳት ሁሉ ቢሾም ይመረጣል። ይህ ካልተቻለ ግን ቢያንስ 3 ጳጳሳት በአካል ተገኝተው የቀሩት በጽሁፍ ተስማምተው ይሾሙ ይላል። የአንጾኪያ ጉባኤ 341 ካነን 19 ኤጲስቆጶስ ሲኖዶስና ያለ ሜትሮፖሊቲያኑ ሊቀ ጳጳሱ ማለት ነው ፍቃድ አይሾም፣ ቢያንስ 3 ጳጳሳት በአካል መገኘት አለባቸው። አፖስቶሊክ ኮንስቲቱሽን 380 ኤዲ ቡክ 8 ሴክሽን 4 እና 27 ኤጲስቆጶስ በ2 ወይም በ3 ጳጳሳት ይሾም፣ በአንድ ጳጳስ ብቻ የሾመ ወይም የተሾመ ቢኖር ከስልጣኑ ይሻር። በጣም ይገርማል።
የካርቴጅ ጉባኤ 398 ካነንቱ ኤጲስቆጶስ ሲሾም ሁለት ጳጳሳት የወንጌል መጽሐፍ በራሱ ላይ የያዙ አንድ ጳጳስ ይጸልይ፣ ሌሎቹ ጳጳሳት ሁሉ እጃቸውን ይጫኑ። እስካሁን ያየነው ኤጲስቆጶስን የሚሾመው ኤጲስቆጶስ ነው። ጳጳስን ጳጳሳት ናቸው የሚሾሙት። ኦኬ። የኮፕቲክ ካታኪዝም በተለይ በአቡነ ሽኑዳ ጊዜ ቅድም ያልኩት ምን ብሎ ኤንፈሳይዝ ያደርጋል? አፖስቶሊክ ካነን ዋንን ኤንፈሳይዝ ያደርግበታል። የኢትዮጵያው ፍትሐ ነገሥት አንቀጽ 4 ቅድም እንዳየነው ቁጥር 54 እና 55 ኤጲስቆጶስ በአውራጃው ባሉ ኤጲስቆጶሳት ሁሉ ቢሾም ይገባል። ይህ ባይቻል ግን ቢያንስ 3 ኤጲስቆጶሳት በአንድነት ተሰብስበው ይሹሙት ይላል። ሌሎቹ ደግሞ በደብዳቤ ይስማሙ ይላል። ኦኬ። አሁን እንደተመለከትነው በሙሉ መመሪያዎቹ ሌሎቹም የሮምም የአንጾኪያም ሲከተሉት የነበረው ኤጲስቆጶስን ሲሾሙ የነበሩት ኤጲስቆጶስ ማለት ጳጳስን ሲሾሙ የነበሩ ጳጳሳት ናቸው። ነጩ መንበር ግን አሌክሳንድሪያ ግን ኤጲስቆጶስን ወይም ጳጳስን ሲሾሙ የነበሩት ቀሳውስት ነበሩ። ከትውፊቱ ጋር ከትራዲሽኑ ጋር የተጋጨ የተምታታ ማለት ነው። ይህንን የካቶሊክ የታሪክ ምሁር ሉሲየስ ዱቼስ የተባለ ማለት ነው። የካቶሊክ የታሪክ ምሁር ሉሲየስ ዱቼስ የተባለው በእስክንድሪያ ይላል ምን ብሎ ተናገረ? በእስክንድሪያ የነበረው የሊቀ ጳጳሳት ሹመት ከሌሎች ቦታዎች የተለየና የሐዋርያዊ ቅብብሉ ሰንሰለት በቀሳውስት ጣልቃ ገብነት የተቋረጠ ነው ብሏል። ብሮክን ሆኗል፣ ተሰብሯል። ምን ብሏል? በእስክንድሪያ የነበረው የሊቀ ጳጳሳት ሹመት ከሌሎች ቦታዎች የሚያነጻጽረው ከማን ነው? ከነ ሮም ከቀዩ መንበር፣ አረንጓዴው መንበር እንኳን ከኒቅያ ጉባኤ በኋላ ነው የመጣው። ከሰማያዊው መንበር ከአንጾኪያ፣ ከሐምራዊው መንበር እያነጻጸረ ነው። ምን ይላል? በእስክንድሪያ የነበረው የሊቀ ጳጳሳት ሹመት ከሌሎች ቦታዎች የተለየና የሐዋርያዊ ቅብብሉ ሰንሰለት በቀሳውስት ጣልቃ ገብነት የተቋረጠ ነው ብሎ ስለዚህ የነጩ መንበር ሐዋርያዊ ቅብብሎሹ ገና ከጅምሩ የተመታ ነው። ሰምታችሁኛል አደለ? ነጩ መንበር ሐዋርያዊ ቅብብሎሹ ኒቅያ ጉባኤ ጋር እንኳን ሳይደርስ ቅብብሎሹ የተመታ ነው። ለዚህ ነው የከሸፈ ያለው። ይሄ ደረት የሚያስነፋ ደረት የሚያስደልቅ አፖስቶሊክ ሰክሴሽን የላችሁም። የሚያኮራ አፖስቶሊክ ሰክሴሽን የላችሁ። ይሄ ገና መጀመሪያው መንካታችን ነው። ገና ታዩታላችሁ። ኦኬ፣ እንቀጥል። ሁለተኛ መደብ እንቀጥል። አሁን በመጀመሪያዎቹ በ300 ዓመታት ያለውን ነው። ከሌሎቹ የተለየ ነው። በቃ ትውፊትን ያላማከለ መመሪያዎቹን ያልጠበቀ ቀሳውስት ነበሩ ጳጳስን ሲሾሙ የነበሩ። ኦኬ፣ ሁለተኛ መደብ ከኒቅያ ጉባኤ ጀምሮ እስከ ኢትዮጵያ የራሷን ጳጳስ እስከምትሾሙበት ድረስ ባለው ጊዜ ውስጥ እንመልከት። ኦኬ፣ እዚህ ጋር የመጀመሪያ የምናየው 330 ላይ የተካሄደ አንድ ነገር አለ። 330 ኤዲ ላይ የመጀመሪያው የኢትዮጵያ እሰማለሁ አደለ? ስለ በቃ ነው ያጠፋሁት። ሌላው ንገረኝ፣ አስቀድመህ ንገረኝ የማወጣውን። እሺ እንዳዘጋጀ 330 ላይ አንድ ነገር እናገኛለን። ከኒቅያ ጉባኤ በኋላ ማለት ነው። ኒቅያ ጉባኤ 325 ነው። ከኒቅያ ጉባኤ በኋላ 330 ላይ አንድ ነገር እናገኛለን። የመጀመሪያው የኢትዮጵያ ጳጳስ በአሌክሳንድሪያ ተሹሞ የተላከ ጳጳስ አለ። ለመጀመሪያ ጊዜ እንግዲህ ኢትዮጵያ ከ1600 ዓመት በላይ ከአሌክሳንድሪያ ነው ጳጳስ የሚሾምላት የነበረው ማለት ነው። እሱም በኋላ እናየዋለን። ለምን እንደዛ ሲደረግ እንደነበረ ህግ አለ። ያንን ህግ እናየዋለን። የመጀመሪያው የኢትዮጵያ ጳጳስ ከአሌክሳንድሪያ ተሹሞ የተላከው በ330 ኤዲ ነው። እንትን እያደረጋችሁ ታች ያላችሁ ኮፒሊንግ ሼር እያደረጋችሁ 10 አፒል አድርግ እያለኝ ነው። ኦኬ፣ በ330 ኤዲ ላይ የመጀመሪያው የኢትዮጵያ ጳጳስ ተሹሞ የተላከበት ነው። በ330 ኤዲ ኦኬ፣ ማናቸው የመጀመሪያው ጳጳስ ለኢትዮጵያ ተሹሞ የተላኩት? አባ ሰላማ ከሳቴ ብርሃን ይባላሉ። ፍሬምንቶስ አባ ሰላማ ከሳቴ ብርሃን ይባላሉ። ፍሬምንቶስ በማን ነው የተሾሙት? በአትናቴዎስ።
ኦኬ። ይህ ታሪክ እንግዲህ ሩፊነስ በታሪክ መጽሐፉ ዘግቦታል። ሩፊነስ ከፍሬምንጦስ ወንድም ሰብቶ እንደጻፈ ዘግቦልናል። ፍሬምንጦስ ወደ ኢትዮጵያ ጳጳስ እንዲላክ እንደጠየቀና አትናቴዎስ ከአንተ የተሻለ ለዚህ ስፍራ የሚሆን ማን አለ ብሎ ራሱን ፍሬምንጦስን እንደሾመው ይተርክልናል። ሩፊነስ ማለት ነው በታሪክ መጽሐፉ። እንዲሁም የቤተ ክርስቲያን ታሪክ ጸሐፊዎች እነ ሶቅራጥስ፣ እነ ሶዝመን፣ የጥንት ጸሐፊዎች ሁሉ ይህንን ነገር ዘግበውታል። አሁን ጉዳዩ እሱ አይደለም። ጉዳዩ ምንድን ነው? አባ ሰላማ ከሳቴ ብርሃን ፍሬምንጦስ የተሾሙት በማን ነው ብያቸዋለሁ? በአትናቴዎስ። ኦኬ። በስንት ቢሾፕ ነው የተሾሙት? በአንድ ቢሾፕ። አትናቴዎስ ቢሾፕ ነው በዛን ጊዜ። በአንድ ቢሾፕ ነው የተሾሙት። ኦኬ። መመሪያው የኒቅያ ጉባኤ ካነንፎር ምንድን ነው የሚለው? ካነንፎር ይፈቅዳል ወይ? በፍጹም። ካነንፎር ምን መሆን አለባቸው? ጳጳሶች 2 ወይም 3 መሆን እንዳለባቸው ይዘረዝራል። እንዲሁም አፖስቶሊክ ኮንስቲትዩሽን ቡክ 8 ሴክሽን 4 እና 27 ላይ ምንድን ነው ቅድም ያነበብነው ላይ ኤጲስቆጶስ በ2 ወይም በ3 ጳጳሳት ይሾም፣ በአንድ ጳጳስ ብቻ የሾመ ወይም የተሾመ ቢኖር ከስልጣኑ ምን ይበል? ይሻር። በስንት ጳጳስ ብቻ? በአንድ ጳጳስ ብቻ የሾመ ወይም የተሾመ ቢኖር ከስልጣኑ ይሻር። ይህንን እዚህ ጋር ሲያስቀምጥ ኤክሰፕሽን አለው። ኤክሰፕሽን በአንድ ጳጳስ ብቻ የሚሾሙበትን ኤክሰፕሽን ያስቀምጣል። እሱን ሳልጠቅስ አላልፍም። ኤክሰፕሽኑ ምንድን ነው? በስደት ጊዜና ሌሎች ጳጳሶች ሊገኙ በማይችሉበት ሁኔታ ከሆነ ግን ይሆናል ይላል። ከዛ ውጭ ግን አይቻልም በአንድ ጳጳስ መሾም። ኦኬ። አትናቴዎስ 330 ላይ ስደት ላይ ነበረ ወይ? አይደለም። ሌሎች ጳጳሶች ሊገኙ በማይችሉበት ሁኔታ ነው ወይ? አይደለም። በዛን ጊዜ በ330 በአትናቴዎስ በአንድ ቢሾፕ ብቻ ነው የመጀመሪያው የኢትዮጵያ ጳጳስ ተሹመው የተላኩት። ስለዚህ ስልጣኑ ምንድን ነው ማለት ነው? ገና ከመጀመሪያው የኢትዮጵያ ጵጵስና ውድቅ ነው ማለት ነው። ኦኬ። ሁለተኛ ነጥብ ከ339 እስከ 361 ባለው ጊዜ ውስጥ በዚህ ጊዜ ውስጥ አርዮሳውያን የማርቆስን መንበር ይዘውት ነበረ። ከ339 እስከ 361 ባለው ጊዜ ውስጥ አርዮሳውያን ያልኩት እነ ፒስተስ በ337 አርዮሳዊ ነው። ግሪጎሪ ኦፍ ካፕዶሺያ ከ339 እስከ 345 ድረስ በመንበሩ ላይ የተቀመጠ ነው፣ አርዮሳዊ ነው። ጆርጅ ኦፍ ካፕዶሺያ ከ357 እስከ 361 መንበሩ ላይ የተቀመጠ ነው፣ አርዮሳዊ ነው። ሉሲየስ ወይም ሉሺየስ ከ363 ላይ አጭር ጊዜ ተቀመጠና በድጋሚ ከ373 እስከ 380 ዓመተ ምህረት ድረስ በመንበሩ ላይ የተቀመጠ ነው። ስለዚህ ጥያቄው መንበሩ የአትናቴዎስ ብቻ ሳይሆን የአርዮሳውያንም ነበረ ማለት ነው። ሰምታችሁኛል? የነጩ መንበር የአትናቴዎሳውያን ብቻ ሳይሆን የአርዮሳውያንን መንበር ነበረ ማለት ነው። ምክንያቱም በመንበሩ ላይ በነጩ መንበር ላይ አትናቴዎሳውያን ብቻ ሳይሆን የተቀመጡት አርዮሳውያንም ተቀምጠውበታል መንበሩ ላይ። ስለዚህ ለዩልና የማን መንበር ነው ያላችሁ? የአትናቴዎስ ወይስ የአርዮስ? በ451 ዓመተ ምህረት ዲዮስቆሮስ ከተወገዘ በኋላ አሌክሳንድሪያ እስኪዝም ያደረገችው ከዋናው ግንድ ከቤተ ክርስቲያን እስኪዝም ያደረገችው ተለይታ ነው የወጣቸው። ኦኬ። አሁን የባሲልን ለጥፊ ነው። ባሲል እስኪዝም ስላደረጉ ሰዎች ከዋናው ግንድ ተገንጥለው ስለሚወጡ አካሎች ምን ብለዋል? እነ ባሲል እነ ሲፕሪያን ምን ብለዋል የሚለውን በምናይበት ሰዓት በፈርስት ካኖኒካል ኤፒስትል ኦፍ አንፊሎቼስ ሌተር 188 ላይ ቅድም ያልኩት ማለት ነው የጠቀስኩት ማለት ነው በሰማያዊ ቀለም የተሰመረው ላይ እና ከዛ በኋላ ያለው ላይ በሚዘረዝርበት ሰዓት እስኪዝም ያደረገ አካል ከስልጣኑ የስልጣነ ክህነቱ አብሮ ብሮክን እንደሚያደርግ እንደተሰበረ ይናገራል ማለት ነው። ቅድም ስለተናገርኩት ድጋሚ ላለመናገር ነው። ግን ሰማያዊ ቀለም ካለበት በታች ያለው ምንድን ነው የሚለው? የመጀመሪያዎቹ ተገንጣዮች ማለትም ከቤተ ክርስቲያን የተለዩት ሹመታቸውን የተቀበሉት ከአባቶች ነበረ። እንዲሁም እጅ በመጫን የሚገኘው መንፈሳዊ ስጦታ ክህነትን ማለት ነው ነበራቸው። ነገር ግን ከቤተ ክርስቲያን አንድነት ተለይተው የተቆረጡት ሁሉ ተራ ምዕመናን ሌመን ሆነዋል። ስለዚህ ከዋናው ግንድ ተገንጥሎ የሚወጣው አካል በደንብ ስሙኝ፣ ከዋናው ግንድ ተገንጥሎ የሚወጣው አካል ስልጣነ ክህነቱ ምን ይላል ማለት ነው? ይቋረጣል። የለውም። ዋናው ግንድ እኛንን ብቻ እንዳትሉኝ።
ምስራቅ ኦርቶዶክስን ካቶሊክን የሚያህል ያን ሁሉ ግዙፍ ሰራዊት ያ ግዙፍ ምዕመን ያለ ሆኖ ከዋናው ግንድ እኛ ነን እንዳትሉ፣ ከዋናው ግንድ ተገንጥሎ የወጣው ምኑ ይቋረጣል ይላል። ስልጣነ ክህነቱ ይቋረጣል። ስነ ካታሪዎች ኢንክራቲቲስ እና ሃይድሮፓራስቲቲስ ሲናገር ማለት ነው። እነዚህ ካታሪዎች የሚባሉት እምነታቸውን የካዱ ነው። ኢንክራቲቲስ የሚባሉት ደግሞ ጋብቻን ፈጽሞ የሚቃወሙ የነበሩ ናቸው። ሃይድሮፓራስታተስ የሚባሉት ደግሞ በቅዱስ ቁርባን ጊዜ ወይንን ትተው ውሃ ብቻ የሚጠቀሙ ቡድኖች ነበሩ። ስለ እነዚህ ሰዎች ከቤተ ክርስቲያን አካል ተቆርጠው ስለወጡ እስኪዝም ስላደረጉት ሰዎች ሲናገር ምንድን ነው የሚለው? እስኪዝም ካደረጉ በኋላ መጀመሪያ ምን ነበራቸው? እጅ በመጫን የሚገኘው ክህነት ነበራቸው ይላል። ነገር ግን እስኪዝም ካደረጉ በኋላ ያ ክህነት የላቸውም፣ ይቋረጣል። ተራ ምዕመን ብቻ ናቸው ይላል። ኦኬ፣ ላጠናክርላችሁ ይህንን እንግዲህ ሌላ ተጨማሪ ማስረጃ እስኪዝም ስላደረጉ ሰዎች ክህነታቸው እንደማይቀጥል ሌላ ተጨማሪ ማስረጃ በ17ኛው ክፍለ ዘመን፣ ይህንን በደንብ ስሙ። በ17ኛው ክፍለ ዘመን በ1625 ዓመተ ምህረት ማለት ነው። በ1625 ዓመተ ምህረት ወደ ኢትዮጵያ የገቡትና በአጼ ሱስንዮስ ዘመን የኢትዮጵያ ጳጳስ የነበሩት በማን ዘመን አልኩኝ? በአጼ ሱስንዮስ ዘመን የኢትዮጵያ ሊቀ ጳጳስ የነበሩት አልፎንስ ሜንዴስ የተባሉት ጳጳስ ማለት ነው የኢትዮጵያ ክህነት ኢንቫሊድ ነው ብለዋል። ተሰምቻለሁ። የኢትዮጵያ ክህነት ኢንቫሊድ ነው ብለዋል። ምክንያቱም ሲሉ ሜንዴስ ኢትዮጵያ ክህነቷን ያገኘችው ከግብፅ ስለሆነ አሌክሳንድሪያ ደግሞ ከ451 ጀምሮ እስኪዝም ስላደረገችና ከዋናው አካል ተቆርጣ ስለወጣች ክህነቱ ተቋርጧል። ስለዚህ የኢትዮጵያ ካህናቶች ሪኦርዴን መደረግ አለባቸው። በካቶሊክ ሪኦርዴን መደረግ አለባቸው። የማርቆስ ወንበር የሚመዘዘው ከማን ነው? ከጴጥሮስ ነው። ጴጥሮስ ደግሞ መንበሩ የት ነው? ሮም ነው። ስለዚህ ሪኦርዴን መደረግ አለባቸው በካቶሊክ ብለው እንደገና ማጥመቅና ሪኦርዴን ማድረግ ተጀምሮ ነበረ። ብዙ ብጥብጥ መጥቷል። የብዙ ሰው ደም ፈሷል በዛ ጊዜ ማለት ነው። ስለዚህ ምናቸው ሐዋርያዊ ቅብብሎሹ ምንድን ነው? ኢንቫሊድ ነው። ክህነቱ ምንድን ነው? ኢንቫሊድ ነው። ለምን ሲባል ኢትዮጵያ ክህነቷን ያገኘችው የምትቀበለው ከማን ነው? ከአሌክሳንድሪያ ነው። አሌክሳንድሪያ ደግሞ እስኪዝም አድርጋለች በ450። እስኪዝም ካደረገችበት ጊዜ ጀምሮ ክህነቷ ኢንቫሊድ ነው፣ ተቆርጧል። ስለዚህ ሪኦርዴን መደረግ አለባቸው ብሎ እንቅስቃሴ ሁሉ ተጀምሮ ነበር። እንደገና ማጥመቅ ተጀምሮ ነበር። ሪኦርዴን ማድረግ ተጀምሮ ነበር። በኢትዮጵያ ታሪክ ውስጥ ከፍተኛ ደም መፋሰስ መጥቷል በዛን ጊዜ ማለት ነው። ኦኬ፣ ሌላ አሁንም ሁለተኛው መደብ ላይ ነው ያለሁት። አራተኛ ማስረጃ ማቀርበው ሁለተኛው መደብ ላይ ነው። ይሄኛውን ደግሞ ቅድም መጀመሪያ የለጠፍሽውን ለጥፊው፣ ያ በገንዘብ የተሸጠው መንበርን የትኛው ማለት ነው? ይሄ ከ300 ኤዲ የኢትዮጵያ የራሷን ሊቀ ጳጳስ እስከሚሾምላት ድረስ ያለውን በሁለተኛ መደብ ውስጥ ነው ያለሁት። አራተኛው ማስረጃ በጣም ይገርማቸዋል። ሚድቫል ፔሪየድ ነው፣ በመካከለኛው ዘመን ነው። በግብፅ ኮፕቲክ ቤተክርስቲያን ታሪክ ውስጥ መንበሩ በገንዘብ ይሸጥ ነበረ። ተሰምቻለሁ። በጣም በብዙ ሲነገርበት የነበረው እውነተኛው የጌታ ቤተክርስቲያን እኛ ነን። አፖስቶሊክ ሰክሴሽን ሐዋርያዊ ቅብብሎች ከኛ ውጭ ላሳር ሲባል የነበረው በገንዘብ የሚሸጥ የነበረ መንበር ነው። በመካከለኛው ዘመን ሚድቫል ፔሪየድ ላይ በግብፅ ኮፕቲክ ቤተክርስቲያን ታሪክ ውስጥ መንበሩ በገንዘብ ተሸጧል። ተሰምቻለሁ። ይሄ ታሪክ በሳዊሮስ ኢባን አልሙቃፍ የሚባል አለ። በሱ ሂስቶሪ ኦፍ ፓትሪያርክስ ኦፍ አሌክሳንድሪያ በሚለው መጽሐፉ ላይ ዘግቦታል ማለት ነው። ምንድን ነው ታሪኩ? ታሪኩ በወቅቱ የነበረው ፋቲመንድ የሚባለው የእስላም መንግስት ማለት ነው። ፋቲመንድ የሚባለው የእስላም መንግስት በቤተ ክርስቲያን ላይ ከፍተኛ ግብር ይጭን ነበረ። ግብር በሚጭንበት ሰዓት ያንን ግብር ለመክፈል ኮፒሊንግ ሼር ምናምን እያደረጋችሁ በሪፖርት አናቆሙም። ዛሬ ይህንን ጉድ ሳናጋልጥ ኦኬ። ሌሎች ወገኖች ኮፒሊንክ ምናምን እያደረጋችሁ እስከዛ ወይም ውሃ ምናምን ጠጣ። እዚህ ላይ ቆም፣ እዚህ ጋር ነው ያለኸው። እስከዛ ወገኖች ታብታብ አድርጉ። ውሃ ጠጣ፣ ሌሎች ያውሩ።